ሰላም የቻናል ቤተሰቦች ዩዘር ቪዲዮአችን ፕሮዳክት ላው ኢትዮጵያ ሌጋል ሲስተም ላው ሜኪንግ ፕሮሰስ ኢን ዘ ከረንት ገቨርንመንት እና ያለ ማለት ነው። ዘ ከረንት ኢትዮጵያ ላው ሜኪንግ ፕሮሰስ ኢዝ ገቨርንድ ፕራይመሪሊ ባይ ዘ ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኮንስቲቱሽን which came into 1995. This constitution serves as a supreme law of the land and outlined in detail provisions of government or divisions of government among various branches of government, right? So ያው የፌደራል ኮንስቲቱሽን አለና የፌደራል ኮንስቲቱሽን ያው እንደምታውቁት ሱፕሪም ላው ኦፍ ዘ ላንድ ነውና በሱፕሪማሲው ምንድነው ሃይራርኪውን ስናይ ራሱ አት ዘ ፈርስት ሌቭል የፌደራል ኮንስቲቱሽን አለና ሱፕሪም ነው እና አውትላይን ያደርጋል ዲቪዥን ኦፍ ፓወር የነሱን ራይት እና ኦብሊጌሽን ኤንድ ኦልሶ ዴር ኦብሊጌሽን እና ሬስፖንሲቢሊቲያቸውን አውትላይን ያደርጋል። ብራንች ኦፍ ገቨርንመንት ራይት ቫሪስ ብራንች ኦፍ ገቨርንመንት እና ያላቸውን ሪሌሽንሺፕ ያላቸውን ፓወር ያላቸውን ፋንክሽን አውትላይን ያደርጋል። ፐርፐዙም ያ ነው። በኮንስቲቱሽን ፋንዳሜንታል ዶክመንት ነው የሚባለው እና ዲቴል መሪ አይጠበቅበትም። ጀስት ፋንዳሜንታል ማተሮች ጋር ነው ዲል የሚያደርገው። ሶ most significantly it established the HPR as the sovereign legislative organs of the federal government and consequently what is the authority to enact laws in this body, right? ያው እንደምታውቁት ስለ ሶቨሬን ስናወራ አርቲክል 8 ላይ ያለ አይደለ? ስለ ሶቨሬን ስናወራ ሶቨሬን የሚመጣው ከየት ነው? ከህዝብ ነው ብለናል። እና ህዝቦች ደግሞ ሶቨሬን ራይታቸውን በሁለት አይነት መንገድ ኤክሰርሳይዝ ያደርጋሉ፣ ዳይሬክት እና ኢንዳይሬክት ዋይ። ዳይሬክት ዋይ ስንል ያው በሪፈረንደም እና በተለያዩ ዳይሬክትሊ ፓርቲሲፔት በሚያደርጉበት ሜትድ ኤክሰርሳይዝ ያደርጋሉ። በኢንዳይሬክት ዋይ ደግሞ በተወካዮቻቸው ኦር በኤችፒአር መሰረት ኤክሰርሳይዝ ያደርጋሉ ማለት ነው። እና ኤችፒአር ኢናክት የሚያደርጋቸው ህጎች ሶቨሪን ናቸው። ምክንያቱም ሶቨሪን ኦርጋን ነው፣ የህዝብ ተወካይ እስከሆነ ድረስ ሶቨሪን ሌጂስሌቲቭ ኦርጋን ነው ማለት ነው። እና ሌጂስሌቲቭ አውቶሪቲ ኤንድ ጁሪስዲክሽን ስናይ according to Article 55 of the Federal Constitution, the House of Representatives expressly granted the power to enact proclamation, right? So, which are the main form of primary legislation on the matters of federal concern? Federal matter ጋር ዲል የሚያደርግ ህግ ከሆነ በፕሮክላሜሽን መልክ ኢናክት የሚደረገው ማን ነው? በሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው ማለት ነው። ይሄ በፌደራል ኮንስቲቱሽን አርቲክል 5 መሰረት ኢንታይትል የተደረጉት ራይት ነው ራይት እና እነሱ የሚያደርጉት ፕሮክላሜሽን ኦር እነሱ የሚያወጡት ፕሮክላሜሽን እንደ ፕራይመሪ ሌጅስሌሽን ነው ማለት ነው። ሶ ዚስ ኢንክሉድስ ናቹራል ሪሶርስ ማኔጅመንት አንደር ፌደራል ኮንትሮል፣ ኢንተር ሪጂናል ኤንድ ፎሬን ትሬድ ላው፣ ሁለትና ከዛ በላይ የሆኑ ክልሎችን የሚያገናኝ ትሬድ ከሆነ ፌደራል ትራንስፖርቴሽን ላው ከሆነ ኤሌክቶራል ላው ከሆነ አንድ ናሽናሊቲ ላው፣ ስታንዳርድስ፣ ፓተንት፣ ኮፒራይት እነዚህን የመሳሰሉት በማን ነው ኢናክት የሚደረጉት? በኤችፒአር ነው ማለት ነው። እና ዚስ ክሊርሊ ኢሉስትሬትስ ዛት ዘ ኤችፒአር ኢዝ ቴክን ዊዝ ዘ ኢናክቲንግ ላውስ ዛት አፌክት ዘ ካንትሪ አስ ኤ ሆል ኦር መልቲፕል ሪጅንስ ሂንስ ፕሌይንግ ፋንዳሜንታል ሮል ኢን ኢንሹሪንግ ዘ ዩኒፎርሚቲ ኤንድ ሱፐርማሲ ኦፍ ፌደራል ላው ኢን ኬ ኤሪያስ። ሶ ይሄ ምንድነው የሚያሳይ? ሃውስ ኦፍ ፒፕል ሪፕሬዘንታቲቭ እነዚህ ህጎች ኦር እነዚህ ማተሮች ጋር ዲል የሚያደርግ ኦር እነዚህ ማተሮች ገቨርን የሚያደርግ ህግ ሜክ የማድረግ ስልጣን መሰጠቱ ምንድነው የሚያሳየን? ያው በሀገሪቱ ውስጥ ዩኒፎርም የሆነ አስተዳደር እንዲኖር ፋንዳሜንታል ሮል ነው ፕሌይ የሚያደርጉት እና ዩኒፎርሚቲን እና ሱፐርማሲ የሚለውን ነገር ኢንሹር ለማድረግ የራሳቸው የሆነ ትልቅ ሚና አለው ማለት ነው ኤችፒአር። ሶ ፓወር ቱ ኢናክት ኮድ ስንል ላበር ኮድ አለ፣ ኮመርሻል ኮድ፣ ክሪሚናል ኮድ፣ ሲቪል ኮድ እነዚህ የመሳሰሉት በማን ነው ኢናክት የሚደረጉት? በሃውስ ኦፍ ፒፕል ሪፕሬዘንታቲቭ ነው ማለት ነው። ሌላኛው ሃውስ ኦፍ ፌዴሬሽን ስናይ የሃውስ ኦፍ ፌዴሬሽን የራሱ የሆነ ፓወር አለው ራይት። ስፔሻሊ ሲቪል ማተር ጋር በተገናኙ ሰልፍ ዲተርሚኔሽን ጋር በተገናኙ እነዚህ የክልልና የብሔሮችን ኦር ከብሔሮች መብት ጋር ራስን ከመቻል አንጻር ምናምን ሊሆን ይችላል። ከነዛ ጋር የተገናኘ ህጎችን ገቨርን የሚያደርግ ኢናክት ያደርጋል። ሞስትሊ ግን ለኤችፒአር ብዙ እነዚህ ሲቪል ማተሮች ምናምን ነገር እነዚህ ኮዶች ከላይ ሊስት ያደረግናቸው ምናምን በማን ነው ኢናክት የተደረጉት? በኤችፒአር ነው። ሃውስ ኦፍ ፌዴሬሽን ስፔሻሊ የተሰጠው ፓወር የጁዲሻል ሪቪው ፓወር ሃውስ ኦፍ ፌዴሬሽን የተሰጠው። ያው ጁዲሻል ሪቪው ማለት እንግዲህ የኤኒ ገቨርንመንት ሜክ የሚያደርጋቸው ህጎች ሊሆኑ ይችላሉ ኦር ኤኒ ገቨርንመንት አክሽን ከኮንስቲቱሽን ጋር ኢንላይን ይሄዳሉ አይሄዱም?
ኦር ከኮንስቲቱሽን ጋር ኮንትራዲክት ያደርጋሉ አያደርጉም የሚለውን ነገር ኢንሹር የሚያደርግልን ኦርጋን ነው። ኦር ኢንሹር ለማድረግ የሚሰጥ ፓወር ነው ጁዲሻል ሪቪው የምንለው ማለት ነው። ራይት ይህ ኮንስቲቱሽኑ ኦብዘርቭ ይደረጋል አይደረግም፣ ራይት ፕራክቲስ ይደረጋል ኢፌክቲቭ ላይ አይደረግም የሚለውን ነገር እና ከኢንተርፕሬቴሽን ጋር በተገናኘ ከኮንስቲቱሽን እና ከሌሎች ህጎች ጋር በተገናኘ ሊሆን ይችላል። ኢንተርፕሬቴሽንን በተመለከተ ለዚህ በጁዲሻል ሪቪው ኦር ይሄ ፓወር ለሚሰጠው ኦርጋን ነው ኦር የሚሰጠው ኦርጋን ነው እነዚህ ነገሮች ኦር እነዚህን ታስኮች ዲል የሚያደርግ እና ይሄ ፓወር የጁዲሻል ሪቪው ፓወር ብዙ ሀገራቶች ላይ ለኮርት ነው የሚሰጠው። ለምሳሌ ዩናይትድ ስቴትስን ስናይ ይሄ ፓወር ለኦርዲናሪ ኮርት ነው የሚሰጠው። ጀርመኒ ስናይ ስፔሻል ኮርት አለ። ወደኛ ሀገር ግን ስንመጣ ይሄ ፓወር ለማን የሰጠው? ለፖለቲካል ኦርጋን ነው፣ ለሃውስ ኦፍ ፌዴሬሽን ነው የተሰጠው ማለት ነው። ደቡብ አፍሪካ ስንሄድ ለምሳሌ ስፔሻል የሆነ ኦር ስፔሻል ሱፕሪም ኮርት አለ የጁዲሻል ሪቪው ፓወር የተሰጠው ማለት ነው። ሌላኛው ዴሊጌትድ ሌጅስሌቲቭ ፓወር ኤንድ ናን ሶቨሬን ላው ሜኪንግ አለ። ያው ፕራይመሪ ሌጅስሌሽን ስናይ ኦር ፕራይመሪ ሌጅስሌሽን ስናይ በኤችፒአር ነው ሜክ የሚደረጉት ብለናል እና ኤችፒአር ደግሞ ያው ሶቨሬን ላው ሜኪንግ ኦርጋን ነው እና ሰከንድ ኦር ሰብኦርዲኔት ሌጅስሌሽን ስናይ ይህን ህግ ሜክ የማድረጉ ስልጣን ከየት ነው የሚመጣው? ከፕራይሜሪ ሌጅስሌሽን ነው የሚመጣው እና ዛትስ ዋይ ዊ ሴይ ዘም አስ ኖን ሶቨሬን ላው ሜኪንግ ኦርጋን ራይት ኦር ሰብኦርዲኔት ሌጅስሌሽን። ሶ ኦልዞ ዘ ሌጅስሌቸር ሆልድስ ሶቨሬን ላው ሜኪንግ ፓወር ዘ ኮንስቲቱሽን ኦልሶ አለው ኤክዚኪዩቲቭ ኦርጋን ቱ ሜክ laws in the form of regulation and directives. These are subordinate legislation enacted based on delegated authority from the House of People representative, right? ኤክስኪዩቲቭ ኦርጋኑ ህግ ሜክ የማድረግ ስፔሻሊ ሬጉሌሽን እና ዳይሬክቲቮችን ሜክ የማድረግ ስልጣን ተሰጥቶታል እና ይሄ ፓወር ከማን ነው ዴሊጌትድ የተደረገለት? ከኤችፒአር ነው ማለት ነው። ለምሳሌ ስቴት ኦፍ ኢመርጀንሲ በተመለከተ ስቴት ኦፍ ኢመርጀንሲ ለምሳሌ በሃውስ ኦፍ ኦር በካውንስል ኦፍ ሚኒስተር ዲክላር ሊደረግ ይችላል ራይት። አሁን ለምሳሌ በ48 ሰዓት ውስጥ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የስራ ዘመን ላይ ከሆነና ስብሰባ ላይ ካለ በ48 ሰዓት ውስጥ ለሃውስ ኦፍ ፒፕል ሪፕሬዘንታቲቭ ሰሚት ተደርጎ አፕሩቭ ያደርገዋል። አፕሩቭ ካልተደረገ ያን ስቴት ኦፍ ኢመርጀንሲ ዲክላር አይደረግም ማለት ነው። ነገር ግን ስቴት ኦፍ ኢመርጀንሲ ዲክላር ሊደረግ ይችላል። ይሄ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የስራ ዘመን ላይ ኦር ስብሰባ ላይ ካልሆነ ካውንስል ኦፍ ሚኒስተር ዲክላር ያደርጋል እና ሃውስ ኦፍ ፒፕል ሪፕሬዘንታቲቭ በሚመጣው ኦር በሚቀጥለው ስብሰባው ላይ ለኤችፒአር ካውንስል ኦፍ ሚኒስተር ምን ያደርጋል? ሰሚት ያደርጋል። ሰሚት አድርጎ አፕሩቭ ከተደረገ ጀስት ዲክላር እንደተደረገ ይቀጥላል ማለት ነው። አፕሩቭ ካልተደረገ ደግሞ ያን ስቴት ኦፍ ኢመርጀንሲ ምን ይሆናል? ይነሳል ማለት ነው። ሌላኛው ፊውቸራቸውን ስናይ የነን ሶቨሬን ላው ሜኪንግ ቦዲ ኦር የእነሱን ካራክተሪስቲክስ ስናይ they must obey the higher laws and cannot change them right ከፕራይሜሪ ሌጅስሌሽን ጋር ኮንትራዲክት ማድረግ የለባቸውም እና እነሱም ደግሞ ቼንጅ ማድረግ አይችሉም ራይት። ሃይራርኪን ስናይ at the first level ፕራይሜሪ ሌጅስሌሽን አለ፣ at the second level ደግሞ subordinate legislation አለ ማለት ነው። so there exists an authority to review their validity ensuring their compliance with constitution ያው ሃውስ ኦፍ ፌዴሬሽን አለ ጁዲሻል ሪቪው ፓወር የተሰጠው ማለት ነው። እና ኮንስቲቱሽናል ሱፐርማሲ ኤንድ ጁዲሻል ሪቪው ስናየው አርቲክል 9 ሰብ አርቲክል 1 ምን ይላል መሰላችሁ? the federal constitution any law that contradicts with the constitution or any government action and any governmental practice that contradicts with the constitution shall be of no effect ይላል ራይት። ምንም አይነት ኢፌክት የላቸውም። they are null and void just as initially right just ከመጀመሪያውም ከኮንስቲቱሽን ጋር ኮንትራዲክት የሚያደርጉ ህጎች መንግስት ካወጣና የኮንስቲቱሽናል ቫልዩ እና ኮንስቲቱሽናል ፕሪንሲፕሉን የሚጥስ ቫዮሌት የሚያደርግ ህጎች ካወጣ እና የሚጥሱ አይነት አክሽኖች ቴክ ካደረገ እና ኤክሰርሳይዝ ካደረገ አት ኢኒሻል ሌቭል እነዛ ህጎች ምን ናቸው? እና ሌን ቮይድ ናቸው፣ ኢፌክት የላቸው። እነዛ የገቨርንመንት አክሽን ከኮንስቲቱሽን ጋር ኢንላይን ይሄዳሉ አይሄዱም፣ ኦር ኮንስቲቱሽን ኮንትራዲክት ያደርጋሉ አያደርጉም የሚለውን ነገር ኦር የጁዲሻል ሪቪው ፓወር ለማን የተሰጠው ብለናል? ሃውስ ኦፍ ፌዴሬሽን ነው የተሰጠው ብለናል። ሌላኛው ኢኒሺዬሽን ኦፍ ድራፍት ሌጅስሌሽን ስናይ the law making process begin with the initiation of draft law. This authority is shared by various governmental institutions. Initiation process ስናይ law making process እንግዲህ ጀመረ ምንለው ድራፍት ላው ኢኒሺዬት ሲደረግ ነውና ይሄ ደግሞ በከረንት ገቨርንመንት ለቫሪየስ ገቨርንመንታል ኢንስቲትዩሽን
የተሰጠ ነው ማለት ነው እና አርቲክል 77 ሰብ አርቲክል 11 መሰረት the council of minister is authorized to submit draft laws to the house of people representative, right? council of minister submit ያደርጋል draft laws of people representative ስፔሻሊ ከስቴት ኦፍ ኢመርጀንሲ ጋር የተገናኙ ነገሮች ከሆኑ። ሌላኛው the government አለ፣ house of federation አለ፣ the speaker of the house, the federal supreme court, member and committees of the house or other organs or other governmental institution directly accountable to the house of people representative have the power to initiate any draft law, right? Based on proclamation number 417 ዝባር 2005, right? so ይሄ በምን መሰረት ነው? just this power based on the proclamation number 417 ዝባር 2005, right? however only the government is authorized to initiate financial laws under article 6 sub article 4 of the same proclamation. ከፋይናንሻል ጋር በተገናኘ ከገንዘብ ጋር እና ከፋይናንስ ጋር የተገናኙ ህጎችን ግን ኢኒሼት ማድረግ የሚችለው ማን ነው? ኦር ኢኒሼት እንዲያደርግ አውቶራይዝ የተደረገው በአርቲክል 6 ሰብ አርቲክል 4 መሰረት ማን ነው ማለት ነው? ኤክስኪዩቲቭ ኦርጋኑ ኦር ደ ገቨርንመንት ነው ማለት ነው። እና ኢች ድራፍት ላው መስት ቢ ሰብሚትድ ኢን ራይቲንግ ቱ ዘ ስፒከር ኦፍ ዘ ሃውስ, ራይት? ኤኒ ኢኒሼት ኦር ኤኒ ፕሮፖዛል ኦር ኤኒ ኢኒሼት ድራፍት ላው should be submitting in written form and to the speaker of the house, right? ለሃውሱ ኦር ለኤችፒአር አፈ ጉባኤ በጽሁፍ መልክ ራይት በጽሁፍ መልክ መደረግ አለበት ማለት ነው። ሰሚት መደረግ አለበት ማለት ነው። ሶ ሰሚት ከተደረገ በኋላ ሌላኛው ስቴፕ ምንድነው? ዴሊብሬሽን ኤንድ ሌጅስሌቲቭ ፕሮሲጀር ኢን ዘ ሃውስ። ሶ the legislative process in the HPR involves multiple stages as outlined in the proclamation. ሶ የመጀመሪያው ምንድነው? ኢኒሻል ፕሬዘንቴሽን አለ። the speaker presents the summary of the draft to the members of the HPR, right? ለፓርላማ አባላቶቹ ኦር ለፓርላማው ሰመራይዝ አድርጎ ፕሬዘንት ያደርጋል መጀመሪያ ላይ። ከዛ በኋላ ለስታንዲንግ ኮሚቴ እንትን ይባላል ማለት ነው። ለስታንዲንግ ኮሚቴ ስፒከሩ ምን ያደርጋል? ሪፈር ያደርጋል ኦር ያንን ድራፍት ፕሮፖዛል ሴንድ ያደርጋል ማለት ነው። እና ያንን ስታንዲንግ ኮሚቴ 12 ሜምበሮች አሉት። ያው 12 ሜምበሮች ከተለያየ ገቨርንመንታል ዩኒት ኦርጋናይዝድ የተደረጉ እና ሪክሩት ተደርገው ስታንዲንግ ኮሚቴ ይዋቀራል ማለት ነው። ሶ ከዛ በኋላ ኮሚቴ ሪፖርት አለ፣ ራይት? the committee must return with its finding and recommendation within 2 working day በ20 ቀን ውስጥ ያገኘውን within its finding and recommendation በ20 ቀን ውስጥ ምን ያደርጋል? ለሃውስ ምን ያደርጋል? ያቀርባል ማለት ነው። ሪኮሜንዴሽንም ካለ አሜንድ መደረግ ካለበትም ሪኮሜንዴሽንና ሰጀስሽኑን ለሃውሱ ያቀርባል ማለት ነው። እና ሰከንድ ሪዲንግ አለ። ሶ ሰከንድ ሪዲንግ በስፒከሩ በኩል ለማን ይነበብላቸዋል? ለሜምበር ኦፍ ዘ ፓርላማ ይነበብላቸዋል ማለት ነው። እና አሁንም የሚያስፈልግ ከሆነ ፎር ፈርደር አሜንድመንት የሚያስፈልግ ከሆነ ይሄ ድራፍት ነው መልሶ ለስታንዲንግ ኮሚቴ ይላካል ማለት ነው። እና ፋይናል ስታንዲንግ ኮሚቴ ፋይናል ሪዲንግ ኤንድ አፕሩቫል አለ እና እዛ ላይ the amended draft is read again with the final recommendation እና ሪኮሜንዴሽን ካስፈለገና አሜንድ መደረግ አለበት ብሎ ካሰቡ ፋይናሊ ሪኮመንድ ያደርጋሉ እና መጨረሻ ላይ ይነበባል። ከተነበበ በኋላ ቮት ይደረጋል። ቮት ራይት ቮት ይደረጋል። ቮት ከተደረገ በኋላ ፕሮሙልጌሽን ኤንድ ፐብሊኬሽን ነው እና ስለ ፕሮሙልጌሽን ስናወራ ስፒከሩ ማለት ነው ወይም የሃውሱ ኦር የኤችፒአር አፈ ጉባኤው ለማን ይልካል? አፕሩቭድ ድራፍት ለፕሬዚዳንት ይልካል ማለት ነው እና ፎር ሲግኔቸር ፕሬዚዳንቱ በ15 ቀን ውስጥ ፊርማ እንዲፈርም ይደረጋል ኦር እንዲፈርምበት ይጠበቃል። በ15 ቀን ውስጥ ካልፈረመበት ምን ይሆናል? ኦር ምን ይደረጋል? ኢፌክት ይኖረዋል። ዳይሬክትሊ በነጋሪት ጋዜጣ ታትሞ ወደ ስራ ይውላል ኦር ባይንዲንግ ኔቸር ይኖረዋል ማለት ነው እና የፕሬዚዳንቱ ሚና እዚህ ጋር ጀስት ሚኒማል የሆነ ፓወር ነው ያለው። ምንም እዚህ ግባ የሚባል ፓወር የለውም። ራይት ጀስት ለፎርማሊቲ ነው እንጂ ቢፈርም ባይፈረምም ያን ህግ ኢፌክት እንዲኖረው በነጋሪት ጋዜጣ ታትሞ ህግ መሆኑ አይቀርም። ግን ለፎርማሊቲው በ15 ቀን ውስጥ እንዲፈርምበት ይጠበቃል። ካልፈረመበት ጀስት ህግ ሆኖ ይወጣል ማለት ነው። ሶ የእስካሁን ቆይታችን ይህን ይመስል ነበር። በቀጣይ ቪዲዮአችን ስለ ሪፒል ኦፍ ላው እናያለን።
የተለያየ ሀሳብ ሰጀሽን እና ሪኮመንዴሽን ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሪፕላይ ያደርጋለሁ ያለው ኮሜንታችሁን። ደስ ይላል ብታስቀምጡት ኮሜንት ሞር እኔ ያበረታታኛል ጀስት ፈርዘር እንድሰራ እና ሁሉንም ቻፕተሮች እንድሰራላችሁ ማለት ነው። በተቻለ መጠን ሁሉንም ቻፕተሮች በቅርብ ጊዜ እሰራላችኋለሁ ብዬ አስባለሁ። ፋይናል እና ሚድ ምናምን ከመድረሱ በፊት ማለት ነው። አሁንም ኮሜንት ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። ይጠቅማል ብላችሁ ለምታስቡት ሰው ሼር በማድረግ ተደራሽ ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ